ቀጥለናል የተከበራችሁ ተመልካቾቻችን ዛጎልና በመከታተል ላይ የምትገኙት ሁሌም ቅዳሜ በዚህ ሰዓት ወደ እናንተ ሞቅ ደመቅ ያለ ወደ እናንተ ይደርሳል። የእናንተ ሀሳብ አስተያየትም ያስፈልገናል። ግን ደግሞ እስካሁን በሚቀርቡ መሰናዶዎች እየወደዳችኋቸው እንደሆነ ባለሙሉ ተስፋ ነን። አሁንም እንቀጥላለን። በዓለም ላይ በየአመቱ በየዕለቱ አዳዲስ ነገሮች ይፈጠራሉ። እሱም ጥበብ ነው። ከጥበብ ውስጥ ደግሞ አንዱ ውበት ማድመቂያ የሆነው በተለይ ደግሞ አዳዲስ ፋሽኖች፣ አዳዲስ ሾዎች፣ አዳዲስ ውበትን ሊጨምሩ ሊያጎሉ የሚችሉ ነገሮች በየዕለቱ በዓለም ላይ ይፈጠራሉና ከዛጎል መሰናዶ ውስጥ ሁሌም ተወዳጁ ወይ ደግሞ በየሳምንቱ ስለ ውበት ሊያደምቅልን የሚችለው አንዱ መሰናዷችን ስነ ውበት ነው። እንዳልሽው ስለ ውበት ብዙ ተብሏል። በሙዚቃው፣ በግጥሙ፣ በአጠቃላይ በስነ ጽሁፉ እንዲሁም ደግሞ በንግግርም ቢሆን በጣም በርካታ ጉዳዮች ተነስተዋል ስለ ውበት ማለት ነውና ዛሬ ግን ኤፍራታ ወደ ቆዳ ጉዳይ ነው የምትወስደን። ያው ሰውነታችንን በተለይ ደግሞ የፊት ውበታችን እንዴት እንጠብቅ፣ የፊት ማስዋቢያዎች፣ የሰውነት ማስዋቢያዎች ምንድናቸው የሚለውን ፕሮግራም በኤፍራታ ግርማ ተሰናድቷል። ምናልባትም ከዚህ ፕሮግራም በኋላኛ ስነ ውበታችን ወይ ደግሞ የፊት ውበታችን በጣም ጨምሮ እንደምንገናኝ ተስፋ አደርጋለሁ። ስነ ውበት ከፍ ብሎ ይቀጥላል። ሰላም ተመልካቾቻችን እንዴት ናችሁ? ይሄ ከኬቲቪ ቴሌቪዥን ሳምንታዊ ወደ እናንተ የምናደርሰው ስነ ውበት የተሰኘው ፕሮግራማችን ነው። ዛሬ ደግሞ ወደ እናንተ ተመልካቾች ይዤላችሁ የቀረብኩት የአሰር ስኪን ኬር የፌሻል ቴራፒ ባለቤት ከመቤት ጋር ነው ማለት ነው የተገኘሁት። ስለ ቤቷ ከፌሻል ጋር እንዲሁም ሜኒኪዩር፣ ፔዲኪዩር ከብዙ ቤቷ ውስጥም ባሉት ግብአቶች ጋር እያያያዝን ብዙ ጫወታችን እንጫወታለን ማለት ነው። የፕሮግራሙ አዘጋጅና አቅራቢ ኤፍራታ ግርማ ነኝ። አብራችሁን ቆዩ። እሺ እስኪ መጀመሪያ ለተመልካቾች ራስሽን አስታውቂልን። መቤት አብርዳው እባላለሁ። የአሰር ስኪን ኬር የፊት ባለሙያ ነኝ። ባለቤትም ነኝ። የስኪን ኬር ባለቤት ነኝ። እሺ ዛሬ እንግዲህ አንቺ ጋር ተገኝቻለሁ። ያው ረጅም ቆይታ ይኖረናል። እንግዲህ ቤትሽም እንደቀደመው እንደነገርኩሽ በጣም ነው የሚያምረው። እስኪ ወደዚህ ስራ እንዴት ገባሽ? እንዴት እንደነበረ ከልጅነት ጀምሮ የመጣ ነው ወይ መሀል ያለው ነገር ይኖራል አይደል? ሰው ወደዚህ ፓሽን ነገር ይኖራል፣ ፍላጎት የሚሉት ነገሮች አሉ ወደ አንድ ስራ ሲገባና እስኪ አንቺ ጋር የነበረው ነገር ምን ይመስላል? ስለመጣሽ አመሰግናለሁ። እንኳን ደህና መጣሽ። እንኳን ደህና ቆይሽ። ያው ከልጅነት ጀምሮ እወደው ነበር እንደዚህ መንከባከብ፣ ራስን መጠበቅ በነገሮች ላይ። አጋጣሚውን ባዮጄኒክ ትሬኒንግ ሴንተር ነበር ላንች አካባቢ። እዛ ነው የጀመርኩት ትምህርት ተምረሽ ነበር ማለት ነው። ስለዚህ ከልጅነት ጀምሮ ውበት ላይ ምናምን ፍላጎቱ ነበርሽ ማለት ነው? በጣም ደስ ይለኝ ነበር። ስራ ውስጥ ደግሞ ገብተሽ ያለውን ነገር ይሄ ሰው ፊት መቀየር ስታይ የበለጠ ደስ የሚልሽ ስሜት እንዲሰማሽ ያደርጋል። ያ ደግሞ ደስ የሚል ነገር ነው። የተበላሹ ነገሮች ሲስተካከሉ ደስ የሚል ስሜት አለው። በጣም ደስ ይላል። እንግዲህ ያው ብዙ ነገሮች ወደ ስራ ስገቢ ብዙ ቻሌንጆች ይኖራሉ። አንቺ ጋር ደግሞ ብዙ ከስተመሮች ነው የሚመጡት። እስኪ መጀመሪያ ስለዚህ ነገር ደግሞ ስለ ቻሌንጅ የምናወራው የምንመጣባቸው ነገሮች አሉና እስኪ አንቺ ጋር ሲመጡ ከስተመሮች ምን አይነት ነገር አላቸው? ያው ሲመጡ ቤቱ ደስ ብሏቸው እንዳዩት ማድረግ፣ አይንሽ ራሱ ጥሩ ነገር ሲያይ ውስጥሽ ጥሩ ስሜት ይሰማሻል። አቀባበል ከነሱ ጋር ጥሩ እንደ ቤተሰብ ነው ማውራት፣ ችግራቸውን በደንብ ማዳመጥ። ያ ሲሆን ይሄ የሚሰጣቸውም እንደሙያ ትሪትመንቶችን ማዝላቸው ፕሮዳክቶች ፊታቸው ላይ ያለውን ቆሻሻ ማጽዳት፣ ታይፓቸው መንገር፣ በምን መንከባከብ እንዳለባቸው ግንዛቤውን ስነግራቸው ይሄ ጥሩ ቀርበሽ ሲሆን የበለጠ እነሱም የመስማት ፍላጎታቸው እየጨመረ ለውጡንም ሲያሳዩሽ ደግሞ የዋሰኔም እየተደሰትኩኝ ጥሩ ስሜት ይሰማኛል። ፊታችን ላይ የሚወጡ የተለያዩ ሽፍታዎች ሊኖሩ ይችላሉ፣ ብጉሮች ሊኖሩ ይችላሉ፣ ማዲያት ሊኖር ይችላል። ብዙ ነገር ፊታችን ላይ ይወጣልና ብዙ ጊዜ ሰዎችን ሁላችንንም ጨምሮ የሚያስጨንቀን ነገር ይሄ ነው። እስኪ እንደ ሙያተኛ ደግሞ እንዴት እንደሚፈጠሩ በምን አይነት መንገድ እንደሆነ እንዴት ሳርገን ነው መንከባከብ ያለብን የሚለው ነገር እስኪ በደንብ አብራሪልን።
ብጉር ወይም ግሪሶች፣ ብላክሄድ፣ ዋይትሄዶች ብዙ አይነት ቆሻሾች አሉ ፊት ላይ ሊወጡ የሚችሉት። በተለይ ኦይል ስኪን ታይፕ በጣም ቶሎ ይቆሻል። ዋናው አመጋገባችን ነው። እንደዚህ ጣፋጭ ቅባት ምግቦች የምናዘወትር ከሆነ በቂ ውሃ ማጠጣ ከሆነ ፊታችን ላይ ይወጣል ነገር። ማንኛውም ሰው ጤናማ ቆዳ እንዲኖረው በቀን ከ2 እስከ 3 ሊትር ውሃ ቢጠጣ፣ ኤክሰርሳይዝ መስራት ከተቻለ በላብ እንዲወጣ ያደርገዋል። ውሃ ሲጠጣ በሽንት ይወጣል። ፊት ላይ የሚወጣውን ነገር ይቀንሰዋል ነገር። የተፈጥሮ ትሪትመንቶችን ቢጠቀም የተፈጥሮ ትሪትመንቶች መጠቀም መልካም ሆኖ እንዳለ የዛናል ደግሞ ችግርም አለው። አጭር ደቂቃ ማቆየት ቢያንስ ከ15 እስከ 20 ደቂቃ በላይ ለማቆየት። አሁን እንደዚህ ብርቱካን ቆርጠሽ ጥሩ ማዛ ጥሩ ጣዕም ይኖረዋል። ሲቆይ ደግሞ የዛናል ባክቴሪያ እንደሚሰበስበው ሁሉ ፊት ላይም ተጠቅመውት ቶሎ ማይነሳ ከሆነ ከጥቅሙ ይልቅ ጉዳቱ እያመዘነ ነው የሚሄደው። ፕሮዳክቶችም አሉ እንደ ስኪን ታይፕ መጠቀም እንደዚህ መታጠቢያ ፊት ያለውን ቆሻሻ በደንብ እንዲጸዳ ይረዳናል። ሞይስቸራይዘሩ ስኪኑን ሞይስቸር ያደርገዋል። ለቆዳው ምግብ ነው። ከንፋስ ከአቧራ ከብርድ ነው ከቨር የሚያደርግልን። የፀሐይ መከላከያ ቆዳችን የፀሐይ ጨረር እንዳይጎዳ ያረዳል። የማታ ሲራሞች ወይ ናይት ክሬሞች መጠቀም ይመከራል። ቆዳችን ስንተኛ ስለሚተነፍስ በደንብ ወደ ውስጥ የመግባት እድል አለው። ማንኛውም ሰው በቀን 2 መታጠብ ይጠበቅበታል። አሁን አይተሽ ከሆነ ብዙ ጊዜ ከንጹህ መኝታ ተነስተው ይታጠባሉ። የዋሉበትን ደግሞ ሳይታጠቡ ያድራሉ። ያ አይመከርም። የዋሉበትን ታጥበው ሲራም ወይ ናይት ክሬሞች ተጠቅመው ቢቻል እንደዚህ ማሳጅ ማድረግ ወደ ላይ ፊታችን እንዳያረጅ ዝቅ እንዳይል ሁሌም ፍሬሽ እንዲሆን ይረዳዋል። እስኪ አሁን ብጉር ያለበት እንዳልኩሽ ማዲያት ምናምን ያለበት አለ። ግን ብዙ ጊዜ ለብጉሩም ለእያንዳንዱ ነገር መድኃኒት ይኖረዋል። ብዙ ጊዜ ግን ማዲያት ትንሽ የመቆየት ነገር ሰዎች ብዙ ጊዜ ሲቸገሩ መማየው ለመጥፋት ረጅም ጊዜ መፍጀት ነገር አለና እስኪ እንዴት ነው የሚከሰትብን የሚለው ነገር ደግሞ በፀሐይ ጨረር ይመጣል። በሆርሞን በእርግዝና ይፈጠራል። አላስፈላጊ ዋይትኒንግ ነገር በመጠቀም ፊታችን እየተጎዳ ሲመጣ በፀሐይ ከለሩ እየቀየረ ይመጣል። በጤና ማጣት በእነዚህ አይነት ነገሮች ይመጣሉ። ያው ሲወጣም ቀስ እያለ ነው የሚወጣው ነገር በአንዴ አይበላሽም። ለመስተካከልም ጊዜ ይፈልጋል። አሁን ብዙ ጊዜ ሰዎች ቶሎ እንዲያደናቸው ዋይትኒንግ ነገሮች ይጠቀማሉ። የበለጠ ስኪኑ ይሳሳል። በፊት ከነበረው እየባሰ ነው የሚመጣው። ግን በቃ ቢያንስ ባለበት እንዲቆይ ስኪን ኬር ጋር ሄደው ሞይስቸራይዘራቸውን፣ ክሊንሰራቸውን፣ ላይፍ ስታይላቸውን፣ አኗኗር ስታይላቸውን ቢያስተካክሉት ጭንቀትም ካለ እሱን በጭንቀት ምናምን ሊመጣ ይችላል ማለት ነው ማዲያት። በቂ እንቅልፍ ራሱ ማግኘት በጣም ነው ጤናማ ቆዳ እንዲኖር የሚያደርገው ነገር። እየተንከባከቡ ሲመጡ በሂደት ለውጥ እያመጣ ይሄዳል። ፌሻል ደግሞ ምግብ በጣም ከምግብ ጋር ይገናኛል ብለሽኛል። እስኪ ስለነሱ ትንሽ አውሪ። ምን አይነት ምግቦችን ብንጠቀም ጥሩ ነው? ምክንያቱም ብዙ ፌሻል የሚሰራ ሰው ሆኖ ግን እንዴ በምን አይነት መንገድ ምን አይነት ምግቦችን መጠቀም የማያውቁ ሰዎች ደግሞ አሉ። እስኪ ምን አይነት ምግቦችን ቢጠቀሙ ቢያዘወትሩ ጥሩ ነው ትያለሽ? አትክልትና ፍራፍሬ ብንጠቀም በጣም ጤናማ ቆዳ እንዲኖር ያደርጋል። ቶሎ ስኪናችን እንዳያረጅ ያደርጋል። ሁሌም የተወጠረ እርጅናን አትከላከሉም። ሲመጣ ይመጣል እርጅና። ግን ካለ እድሜ እንዳይመጣ ቢያንስ በውሃ በአመጋገብ እንከላከለው። ካፌነት ያላቸው እንደ ሻይ፣ ማኪያቶ፣ ቡና አለመጠጣት ሳይሆን መቀነስ ተጽዕኖ ይፈጥራል። ፊት የማድረቅ ሞር ቡና የማጥቆ ቡና ብስቶ የሚጠጣ ሰው ይበልዛል ፊታቸው ነገር። እንደሱ አይነት ችግሮችን አይቻልም። እስቲ ፌሻል ብዙ ጊዜ ሰዎች የሆነ ያስለመድነው ነገር የሚባል ነገር አለ አይደለ? ተሰርተን ለረጅም ጊዜ ስናቆየው የለመደ ነገር ወይ ሽፍ ማለት ነገር የሚወራው ነው። ያው ካንቺ ደግሞ የበለጠ እንማራለን ብዬ አስባለሁ። የሆነ ፊታችን ላይ ያስለመድነው ነገር ሲቀርብን የሆነ ሰዓት ላይ ፊታችን የመለወጥ ነገር አለ ተብሎ ይታሰባል። እስኪ ፌሻል ከተሰራም በኋላ ባንጠቀም ወይ በዛው ብንቀር ያለው ተጽዕኖ የሚያመጣብን ችግር አለ? የለም። አሁን ፊትሽን ሳትሰሪ ለምሳሌ ተሰርተሽ ታውቂያለሽ? ፌሻል አንዴ ተሰርቻለሁ። በርግጥ አንዴ ተሰርቻለሁ። ተሰርተሽ ምንም የሚፈጥረው ነገር የለም። ማንኛውም ሰው መጥቶ መሰራት ይችላል። ፌሻል ከተሰሩ በኋላ መውጣት ያለበት ቆሻሻ ሲወጣ ፊት ላይ የተሻለ ለውጥ ይገኛል። የሚታዘዝላቸውን ፕሮዳክት ሲጠቀሙ የተሻለ ለውጥ። ፕሮዳክቶቹ ጤናማ ቆዳ እንዲኖር ነው የሚረዳው። መታጠቢያው ማጽዳት ነው ስራው። ሞይስቸራይዘሩ ስኪኑን ሃይድሬት ማድረግ ወይ ሞይስቸር ማድረግ ነው። ሲረሞቹ ለቆዳ ምግብ ናቸው። ፀሐይ መከላከያው ፀሐይ ነው የሚከላከልለት። ያንን ሲጠቀሙ የተሻለ ቆዳ እንዲኖር ነው የሚያደርገው። መውጣት ያለበት ቆሻሻ ሲወጣ በራሱ የሚጠቀሙት ፕሮዳክት በደንብ ወደ ውስጥ የመግባት እድል ይኖረዋል። በቆሻሻ አይዘጋም። ፌሻል መሰራት ጥቅሙ ፖሮቹ ክፍት እንዲሆን ነው የሚያደርገው። ብታቆሚው ደግሞ የሚፈጠረው ነገር ምንም የለም። ዞሮ ዞሮ ይሄ የምትበይው የምትጠጪው ነው ወደፊትሽ የሚወጣው አይደል? ያ ነገር ባልተጸዳ ቁጥር ተመልሶ ወደ ነበረበት
ይመለሳል እንጂ ቆዳ የመደፈን ነገር ስላለው ማለት ነው። ስለዚህ በዛ መንገድ ምክንያቱም በየቀኑ አቧራ ምናምን የተለያየ ነገር ስለሚያገኘን ለዛም ነው ምክንያቱ ማለት ነው። እስኪ ፌሻል አንድ ሰው አንቺ ጋር መጥቶ ይሰራል፣ በምን ያህል ጊዜ ተመልሶ እንዲመጣ እንዴት ነው ቀጠሮ የሚያዝላቸው? ለድራይ ስኪን ከሆነ ቢያንስ 2 ወር እንደዛ አላችኋለሁ። ድራይ ስኪን ላይ ብዙም አይደለም የሚወጡት ነገሮች። ለኦይል ስኪን ግን ቢያንስ በወር አንዴ እንዲመጡ አድቫይዝ አደርጋቸዋለሁ። የተሻለ ለውጥ እያዩበት ስለሚመጡ እነሱም ሰዓታቸውን ጠብቀው ይመጣሉ። ነገር በራሱ ፌሻል መሰራት ብቻ ደግሞ ሲሆን ይሄ የተባሉትን ነገሮች መተግበር ነው። ፊቱ 24 ሰዓት ከነሱ ጋር ነው ያለው። እንደተንከባከቡት ነው ለውጡ። እኔ ጋር ሲመጡ ቆሻሻ ለመጽዳት ታይፑን አናላይዝ ማድረግ፣ ፕሮዳክቶችን ማዘዝ ነው። ምን መተው እንዳለባቸው፣ ምን መጨመር እንዳለባቸው ማድረግ ነው። የበለጠ ደግሞ እነሱ የሚጠቀሟቸው እንከባከባቸው አመጋገባቸው ላይ፣ ውሃ ላይ፣ ተፈጥሮ ትሪትመንት ላይ፣ ፕሮዳክቶች ላይ አሁን በመኝታ ራሱ ይበላሻል። ጸጉር ንጽህናው በሌለ ቁጥር ኦይል ስኪን ታይፕ ካላቸው በጣም ይሄ አክኒ ካለው ጸጉራቸው ፊታቸውን ይነካል። ጸጉራቸው ትራስ ይነካል፣ ትራሱ ፊታቸውን ይነካል። እሱ አይነት ነገሮች ላይ ራሱ ይሄ ማውራት ሙስሊም እህቶቻችን ሂጃብ ተጠቃሚ ናቸው። ጸጉራቸውን ነክቶት ፊታቸውን ይነካል። ይሄ ነገር ራሱ በጣም የሚቀየረው እጃችን ብዙ ነገር ይነካካል። ካለ ጥንቃቄ ፊታችን እንነካለን። ስልካችን ራሱ የትን ተቀምጦ ፊታችን ላይ አስጠግተን ነው የምናናግረውና እንደዚህ በጣም ሴንሲቲቭ ስኪኖች አሉ ጥንቃቄ የሚፈልጉ እየተቀየረ ይመጣል። እስኪ ለፊታችን ስለሜካፕ ቢበዛ ጥሩ ነው ታያለሽ? ችግር የለውም ነው የምትይው? ኦሪጂናል ከሆነ እስኪ ምንድነው ምክርሽ? ኦኬዥን ታይም ላይ ተጠቀሙት። እንደዚህ ነው ኮንፊደንስ ስለሚያሳጣ መልመዱ ሲኖር ምናልባት ሜካፕ መጠቀም ግድ ካለባቸው ያ የሚሸፈን ነገር ካለ ፊታቸው ላይ ግን ሁሌም ፊታቸውን ከታጠቡት በኋላ ከ15 ደቂቃ ቀደም ብለው ሞይስቸራይዘር ፊታቸው ላይ ማድረግ አለባቸው። ፊቱን ይሸፍናል፣ ፖር ውስጥ አይገባም ፋውንዴሽኑ ወይ ኮንሲለሩ። ማታ ላይ ማጽዳት አለባቸው ባሉበት እንዳይተኙ። ከኤዝ ጋር ስናየስ ከምን ያህል ጊዜ በኋላ ቢመጡ ጥሩ ነው ታያለሽ? አሁን ፊታችን ልጅ እያለን ያላለ ወጣት አለ፣ አደልት ያለን፣ ትልቅ ሰዎች አሉ እያለን ኤጃችን እንትን እያለ ነው የሚሄዱና ከየትኛው እድሜ ጀምሮ ፌሻል ቢጀምሩ ጥሩ ነው ታያለሽ? የልጅ ፊት የሚባል ነገር አለ፣ ምንም ባይነካው ምናምን የሚባል አይነት አመለካከት አለ። እስኪ ከምን ጊዜ በኋላ በዚህ እድሜ ላይ ቢመጡ በአቬሬጅ እንኳን ስንወስደው ከዚህ ጊዜ በኋላ ቢመጡ ጥሩ ነው ታያለሽ? ወጣት እያሉ የሚንከባከቡት ከሆነ ሁሌም በዛው ነው የሚቀጥለው። ካልሆነ ግን ከተበላሸ በኋላ ከመጡ ማስተካከል ጊዜ ይፈልጋል። በወጣትነት ከመጡ ሁሌም ጤናማ እንዳልኩሽ ይሄ ላይፍ ስታይላቸው አለ አይደል? የሚጠቀሟቸው ፕሮዳክቶች አለ፣ ፊቱ መጽዳት አለ። ሁሌም ጤናማ እንደሆነ ይሄዳል። እድሜያቸው ከፍ እያለ ሲመጣም ቀድሞ ያልተጎዳ ስለሆነ እድሜውን ጠብቆ ነው ፊቱ መጨማደድ ወይ መስመሮች ማውጣት እንኳን ቢጀምር በራሱ። ከተበላሸ በኋላ ከሚመጡ ወጣት ላይ እንደዚህ 18 ዓመት ከዛ በላይ ባለ ነገር ላይ ይመጡ። ግን በማንኛውም እድሜ መጠቀም ይቻላል። ከፍ ላለ በተለይ ለየትኞቹ ይመከራል? እስኪ ተለቅ ላሉት ይመከራል ወይስ ለወጣቶቹ ይመከራል? በብዛት ለሁለቱም ማንኛውም ሰው ፌሻል መስራት ይችላል። ግን አሁን ከተበላሸ በኋላ ከሚመጡ አንዳንዴ ፌሻል ምን ያደርግልኛል ፊቴ ንጹህ ነው የሚሉ ሰዎች ይኖሩ ይችላሉ። ቀድመው መጥተው ፊታቸውን ቢንከባከቡት እንዳይበላሽ ያደርጋል። ለመሰራት መበላሸት አይጠበቅም። ማዲያት ሲበዛባቸው፣ ብጉር ሲበዛባቸው እንዳልኩሽ ብላክሄድ ግሪሶች አሉ ቆሻሾች፣ እነሱ ሲበዙ ነው መጥተው የሚሰሩት። ግን ሁሌም ጤናማ ሆኖ እንዲቀጥል ቶሎ መሰራቱ የተሻለ እንዲሆን ይረዳዋል። እስኪ ደግሞ እዚህ ጋር ማያቸው ፕሮዳክቶች አሉ። የየትኛው ቤት እንደሆነ ማለት የዚህ ቤት ፕሮዳክት ነው የሚሸጡ ናቸው የሚለውን ያኛውስ ምንድነው የሚለውን ነገር እስኪ በደንብ አብራሪልን። ያው እዚህ ቤት የሚሸጡ ፕሮዳክቶች ናቸው። ከስተመሮቻችን መጥተው እንደ ስኪን ታይፓቸው ካለ ከዚህ እንዲወስዱ እናደርጋለን። ካልሆነ እንጽፍላቸዋለን ወይ ፎቶ አንስተው መሄድ ይችላሉ። ነገር ሪኮመንድ ይደረጋል ተጽፎ ወይም ሌላ ቦታ እንዲገዙ ማለት ነው። በራሳቸው መንገድ መግዛት ይችላሉ። እዚህ መግዛት አብዛኛውን ስለሚፈልግ እናቀርባለን። ስለዚህ ፌሻል ተሰርቶ የሚታዘዝም እንደ መድኃኒት ነገር አለ ማለት ነው? አለ። ሞይስቸራይዘር፣ ሰንስክሪን፣ ሲራም፣ ክሊንሰር ይታዘዛል። እንደሱ ይታዘዛል። እስኪ እዚህ ጋር ያሉትን ነገሮች ደግሞ በደንብ ለተመልካቾች አብራሪልን። ምን እንደሆኑ፣ ለምንድን ነው የሚጠቅሙት፣ ተግባራቸው ምንድነው የሚለውን ነገር እስኪ በደንብ እንቃኛቸው። የተወሰኑትን እናያለን። አሁን ዳርክ ስፖት ኮሬክቲንግ ግሎ ሲራም ነው። ብላክ ስፖቶች ስላለበት ስኪን አድቫይዝ ይደረጋል። ብላክ ስፖት ማለት ጥቋቁር ነጠብጣብ ነገር ሆኖ ልጥፍ ያሉት አሁን አንቺ ላይ የሚታየኝ አይነት አይደለም። እነዚህ ሆን የምንላቸው
ወይ ማረሚሳ ምች በለው አሉ እንደዚህ እስኪናቸው እየሳሳ ሲመጣ ጥቋቁር ነጠብጣብ ነገር ያወጣል። ለሱ የተሻለ ለውጥ እንዲመጣልን ይረዳል። እነዚህ መታጠቢያዎቹ ኒትሮጂና መታጠቢያዎች ናቸው። ሁለቱም አሁን ኒትሮጂና ናቸው። ይሄ አክኒዎች ነው። ሞር አክኒ ለሆነ ስኪን ብጉራማ በጣም ለሆነ ስኪን ነው። ይሄ ብጉር ለሆነበት ክሬም ነው መቀባ መታጠቢያ እንደ ሳሙና ማለት ነው። መታጠቢያ ነው። ይሄ መታጠቢያ ነው። ኖርማል ለሆነ ስኪን በጣም አክኒ ላለው ይሄንን አዛለው። ለኖርማል ኦይሊ ስኪን ደግሞ በዚህ ነው። ኦይሊ ወዛም ለሆነ ፊት ይሄኛው ማለት ነው። ይሄኛው ደግሞ ለደረቅ ብጉር ላለበት ኦኬ በጣም ብጉር ላለበት ሰልሰሊክ አሲድ ስላለው ይሄኛው አክኒዎች ነው ማለት ነው። እንዴት ነው ግን አጠቃቀሙ? በዚህ አጋጣሚ የሚታጠቡት በቀን ለምሳሌ ማታ ነው ጠዋት ነው? እስኪ እንዴት ነው የሚጠቀሙት? ያው ፊታቸው ላይ ውሃ ያስነኩና ፕሬስ አድርገውት ጠዋትና ማታ ነው? ጠዋትና ማታ የተወሰነ ፕሬስ አድርገውት ማሳጅ ካረጉት በኋላ በውሃ ማጽዳት ነገር ነው። ማታ ላይም እንደዚህ ከታጠቡት በኋላ መታጠብ ብቻ ሳይሆን ሞይስቸራይዘርን መጠቀም ይጠበቅባቸዋል። ቆዳውን ምግብ ማግኘት አለበት። ይሄ ማጽዳት ብቻ ሆኖ ሲሆን ደረቅ ነው የሚሆነው ነገር። ሞይስቸራይዘር ይፈልጋል። ማታ ላይም የዋሉበትን ታጥቦ ሞይስቸራይዘር ወይ ሲረሞችን መጠቀም። ኦኬ አሪፍ ናቸው በጣም። ሳሙናም እንደመሆናቸው መጠን ጠዋትና ማታ መጠቀሙ ራሱ አድቫንቴጅ አለው ማለት ነው። አሁን ኮላጅን ያው ኦላይ ሆኖ ኮላጅን ነው። በእርግጥ ኦላይ ምርቱን አውቀዋለሁ፣ ብራንዱን አውቀዋለሁ፣ ግን ፕሮዳክቱ ምንድነው እሱ? ኮላጅን ለዚህ አላለ ሪንክል ላይ ላለ ስኪን ሪንክል ያልገባኝም ቆዳ እየተጨማደደ ላለ ስኪን ወጣትነት ትንሽ ለሄደበት ስኪን ኦኬ አድቫይስ ይደረጋል። እድሜው ትንሽ ተለቅ ያለ ሰዎች ማለት ነው። ይሄኛው እንደዚህ ሪትኖል ነው። በደንብ ይሄ መጨማደድ ችግር ላለበት ስኪን ጠዋትም ማታም መጠቀም ይቻላል። ኦኬ መጨማደድ አይነት ኦኬ ይረዳዋል የተሻለ። ይሄ ጠዋትም ማታም ነው። እነዚያው ሰንስክሪኖች ናቸው። እሺ ፒግመንት ኮንትሮል ነው ሰንስክሪኑ። ኤስፒኤፍ 50 ነው። እንደ ማዲያት ላለበት ስኪን። ይሄ ላሮቺ ኦይል ፍሪ ነው። ለኦይል ስኪን ሞይስቸራይዘር ነው። ወዛም ለሆነ ፊት ማለት ነው። ክሬም ነው ሞይስቸራይዘር መቀባት ማለት ነው። ጠዋት እንዳልንሹ በእነዚህ እንትኖች እንታጠብና ይሄኛው እንጠቀማለን። ኦኬ ስለዚህ እዛ ጋር ኖርማል ስኪኖች አሉ። ኮምቢኔሽን ስኪን ኖርማል ድራይ ስኪኖች መጠቀም ይችላል። ለሁሉም ይሄ መታጠቢያ ነው። ይሄ ደግሞ ፀሐይ መከላከያም አለው። 50 ሰንስክሪን ነው። ሞይስቸራይዘር ዊዝ ሰንስክሪን ነው። ስኪኑንም ሞይስቸር ያደርግልናል። ፀሐይ የሚከላከል አንድ ላይ ለሁለቱም ፊት ነው። ለድራይም ለኦይሊም ነው። ለድራይ ኖርማል ስኪን ኖርማል ወይ ኮምቢኔሽን ስኪኖች ይሆናሉ። የእናንተ ስራ ደግሞ እኮ ሴንሲቲቭ ነው በጣም አይደለ? ሪስኪ ነው። ኃላፊነት አለብሽ እና ጥንቃቄ ይደረጋል። እንደዚህ እቃዎቹ ጤናማ መሆናቸውን ኤክስፓየር ዴታቸውን ከስቶር መውጣታቸውን እነዚህ አማዞን ላይ ያለቃ እንኳን አይደለም የምራከበው። ኦኬ እነዚህ የተፈጥሮ ትሪትመንቶች ናቸው። ፌሻል ሁለት አይነት ፌሻል ነው እዚህ ቤት ያለው። ኦኬ ስፔሻል እና ኖርማል ነው። ሁለቱም ላይ ታይፕ ማወቅ ይሄ የምክር አገልግሎቱ መውጣት ያለበት ቆሻሻ መውጣት ፕሮዳክት እንደ ቆዳ ታይፕ ማዘዝ አለ። ስፔሻሉ ላይ ተጨማሪ መጨረሻ ላይ 15 ደቂቃ ተጨማሪ አለው። የተፈጥሮ ትሪትመንቶችን ማስክ አደርጋለሁ። የተፈጥሮ ትሪትመንት ማስክ መደረጉ ጥቅሙ የበለጠ ስኪኑ እንዲረጋጋ ፌሻል ሲሰራ የሚቆጣውን ነገር ያረጋጋልናል። አዎ ፌሻል ስንሰራ ፊታችን የማበጥ የመቆጣት ነገር አለ። ለምንድን ነው? ያው ይሄ ሲወጣጡ ኤክስትራክሽን ሲደረግ የሚቆጣው ነገር አለ፣ ግን ተመልሶ ደግሞ አሪፍ ይሆናል። አሁን ፕሮግራም ካለሽ እነዚህ ከ3 ቀን ከ5 ቀን ቀደም ብለሽ መሰራት ነው ያለብሽ። ወዲያ ቢሆን አይመከርም። ነገ ፕሮግራም ካለባቸው ወይ ዛሬ ካለባቸው ሚኒ ፌሻል ቀለል ያለ ጽዳት ነው እሱ ሚኒ ፌሻሉ የሚሰሩት እሱን አድቫይዝ አደርጋለሁ። ፌሻል ግን መሰራት ኖሮባቸው ፕሮግራማቸው ቀደም ብለው ቢሰሩት ደግሞ የበለጠ የተሻለ ይሆናል። ቆሻሻ ሲጸዳ ያማረ ነው የሚሄደው። እንደዚህ ከ3 ቀን እስከ 5 ቀን ባለ ቢቀድሙ። የመጀመሪያ ቀን ግን ፊታችን አይታወቀንም፣ እንደውም ሊደብረን ላይ ይችላል አይደል? እንደዛ ብዙም አይሆንም። እንደየ ስኪኑ ነው የሚለየው። በጣም አክኒ ያለበት ስኪን ብላክ ሄዶች የበዛበት ስኪን ይቆጣል። ይሄ ብጉር በጣም ያለ ግን ከተወሰነ ሲያደር ወይ ከተወሰነ ሰዓታት በኋላ የተሻለ ነው የሚመጣው። የተሻለ ያማረበት ትሪትመንት መደረጉ ደግሞ የበለጠ ይረዳዋል። ስፔሻል እና ኖርማል አለ ብለሽኛል። እስኪ ልዩነቱ ምንድነው? ስፔሻል የሆነበት ምክንያቱ ምንድነው ከኖርማሉ? የተፈጥሮ ትሪትመንት ተጨማሪ አለው። እዚህ ጋር የምናያቸው 11 አይነት የተፈጥሮ ትሪትመንቶች ማስክ ይደረጋል። መጨረሻ ላይ እንዲረጋጋ ያደርገዋል። የተቆጣውን በደንብ ይመልስልናል። ይሄ 7 አይነት የእህል ዘር ድብልቅ ነው። በዚህ አይነት መንገድም ይሸጣል ለስታሽገው። ይሄንን አሁን ቤታቸው ወስደውት በጣም ነው የሚጠቀሙት። በማራ ወህደው ማለስለሻ እንደ ወተት ወይ እርጎ
አርገው ይጠቀሙታል። አርገው ይቀታቸው ላይ እነዚህ ከ20 እስከ 25 ደቂቃ ማቆየት ሲጠቀሙት በእጃቸው ከሚጠቀሙት ቢያንስ በስፓቱላ ማግኘት ካልተቻለ በማንኪያ ጀርባዋል አይደል በቀላሉ ለመቀባት ምቹ ያደርጋል። ሲነሳው ደግሞ ትሪትመንታውን ተቀብቶ ሲነሳ ከነ ትሪትመንቱ ከመታጠብ በኋላ ሰራሽ አሳይሻለሁ። በእጅ ራሱ እንደዚህ ስታረጊው እየተነሳ ይመጣል። ይሄን በተቀቡበት ስፓቱላ ወይ ማንኪያው ሲያነሱት ይነሳል። እንደሱ ከቀለለ በኋላ መታጠብ ነው። ስለዚህ በቀን ማለት በሳምንት ምን ያህል ጊዜ ብንጠቀመው ጥሩ ነው? አንዳንድ ጊዜ ሲበዛ 3-4 ችግር የለውም። ኦኬ እሺ። የዘሮች ናቸው እጽዋት። ይሄ አደይ አበባ ነው። በአመት አንዴ መስከረም ጥቅምት ላይ ነው አስጠቅሜ ይደርቅና ተወቅጦ እነዚህ ለአመት ያህል ተጠቀምበታለሁ። ሽያጭ ላይ አላቀርበውም። እዚህ ስፔሻል ስራ ሲሰሩት ነው የሚገባው ነገር ማለት ነው። ይሄ ማር ነው። ይሄ ቀረፋ ነው። ቀረፋ በጣም ነው ስኪንን የሚያረጋጋልን። አይገርምም? አሁን ቀረፋ የምናውቀው ነው ግን አላውቅም ነበረ ስኪን እንደሚያረጋጋ። እርጎ እነዚህ አብሬራ ዋልቄ ስፔሻል ስለዚህ የትኛው ነው የምትሰሪው ማለት ነው? እኔ የምሰራው የትኛው ስፔሻል ነው። ስለዚህ ያው ካወራነው ደግሞ በተግባር ነው አይደለም ማሳየት ያለብን ለተመልካቾች። ስለዚህ አሪፍ ቆይታ ይኖረናል ማለት ነው። ተመልካቾች እየተከታተላችሁ ያላችሁት ከኬቲቪ ቴሌቪዥን ስነውበት የተሰኘው ፕሮግራማችን ነው። የፌሻል ስፔሻሊስቷ እመቤት የአሴን ስኪን ኬር ባለቤት በጣም ብዙ ነገር አስተምራናለች። ስትረሳችን እንዴት መቀነስ እንዳለብን፣ ለፊታችን፣ ለብጉር፣ ለማዲያት ምን አይነት ነገሮችን መጠቀም እንዳለብን፣ እዚህ ጋር ደግሞ ያሳየችኝ የቤቷ ፕሮዳክቶችም አሉ ለፊታችን እንዴት መጠቀም እንዳለብን ጠዋትና ማታ ብላ በደንብ ዘርዝራ አስረድታናለች ማለት ነው። በመቀጠል ደግሞ ውስጥ ድረስ ገብቼ እንዴት ነው ፌሻላችንን በስፔሻል መንገድ የምንሰራው፣ ምን አይነት ነገሮችንስ ነው የምንጠቀመው፣ ጥቅሙስ ምንድነው የሚለውን ነገር ደግሞ አብረን እንቃኛለን ማለት ነው። አብራችሁን ቆዩ። ሻን ፌሻል መስሪያ ክፍል ገብተና ቅድም እንዳስሞላውሽ ፎርሙ አንዳንድ የተረዳኋቸው ነገሮች አለ። ከዚህ በፊት የተጠቀምሻቸው ነገሮች ምን አይነት መታጠቢያ ሞይስቸራይዘር እንደነበረሽ አሁን ሊዮና ደግሞ ይበልጥ ያለውን ነገር እናወራለን። ስለዚህ አሁን ለተመልካቾቻችን የምንነግራቸው ምን አይነት ፕሮዳክቶች እንደምንጠቀም እዚህ ላይ ደግሞ አጥቤን ነው ማረገው፣ ይሄ ደግሞ ለዚህ ነው የሚጠቅመን እያለን በደንብ እናስረዳቸዋለን። ያለውን ነገር አስረዳሻለሁ እየሰራሁሽ ነው። ቀድሜ ሜካፖቹን ነው ማጸዳው። እሷን በውሃ ነው እየተጠረገልኝ ያለው በኦይል ነው። ኔክስት በክሊንሰር አጸዳዋለሁ። ኦይል ይበልጥ ሜካፕ ያነሳል። አሁን ክሊንሰር ነው እየቀባሁሽ ያለሁት። እሺ ለምንድን ነው ይሄ የሚጠቅመን? ቆሻሻውን ማጽዳት ያጸዳልናል በደንብ። ቀድሞ በእጅ እናጸዳውና ከዛ በብሩሽ እናጸዳዋለን። ብሩሽ ሲሆን ዲፕ ያለውን ቆሻሻ ነው ያጸዳልን። ብሩሽ ማለት ለፊታችንን በማይጎዳ መንገድ ማለት ነው። ምን ያህል ሰዓት ነው የሚፈጅብን አሁን ፌሻል ስንሰራ መቆየት ያለብን? 1 ሰዓት እስከ 1 ሰዓት ከ20 እንዴ ራሱ ታረጊ በጣም ነው ሪላክስ የሚያደርገው። አዎ አሁን በኖርማል በውሃ ነው እየጠረግን ያለነው። በኮተን 4 ማዕዘን ተቆርጦ በውሃ ርሶ ይዘጋጃል። የተጠቀምንበትን ያው ይጣላል ነገር። አሁን ክሊንሰር ነው ያረካለሁት በብራሽ ስለማደርገው። ሁለተኛው አሁን ፋውንዴሽን ሊኖር ይችላል፣ ሞይስቸራይዘር በአንዴ ብቻ የጸዳው በቂ ስለማይሆን ሁለተኛ ደግሞ በብሩሽ እንደግማለን። ብሩሽ ደግሞ ያው ዲፕ ክሊን ማድረግ ነው። ይሄ ቤታችንን መጠቀም የምንችለው ነገር ነው ወይስ እንደዚህ የጤና ቦታዎች ብቻ ነው? ቤትም እንደዚህ ካለ መጠቀም ይቻላል። አልፎ አልፎ ሳይበዛ ነው።
ቀጥሎ የምናደርገው ቶነር ነው። ቶነር ከክሊንሰር ይበልጥ ዲፕ ክሊን ዲፕ ክሊን ያደርጋል። ክሊንሰሩን ያጸዳልናል። አሁን በውድ ላምፓ እንዳይሻሉ አለርጂክ ካለ ባክቴሪያ ካለ ማዲያት አለ ወይ የለውም የሚለው ነገር እንድንለይ ይረዳናል። ይሄ ማግኒፋይ ላምፕ ነው። ስኪን ታይፕ አናላይዝ የምናደርግበት ነው። ስኪን ታይፕሽ ኮምቢኔሽን ስኪን ነው። ቲ ፓርቱ ነው ኦይል። የግንባር አፍንጫ ገጭ ኦይሊ ነው። ጉንጮችሽ ድራይ ናቸው። ሌላ ኦይሊ ነው። አዎ የውሃ እጥረት አለው በጣም ጤናማ ቆዳ እንዲኖረን ነው። በቀን ከ2 እስከ 3 ሊትር ውሃ መጠጣት ይመከራል። ውሃ ላይ እንኳን ሰነፍ ነኝ። በጣም ጥሩ አይደለም ውሃ ላይ ያለው ነገር። በቂ ውሃ ጠጪ። አመጋገብ ላይ አትክልት ፍራፍሬ የተሻለ ተጠቀሚ። ሞይስቸራይዘርሽ ምንድነው? እኔ ሴታፊል ብቻ ነው የምጠቀመው። ሌሎች የምጠቀማቸው ነገሮች የሉም። ኤስፒኤፍ አለው ለሁሉም ለስኪን የሚሆን ለሁሉም ኦል ፌስ የሚሆን ነው። ሞይስቸራይዘሩ ክሊንሰሩስ ምንም በቃ እሱም ብቻ ነው የምጠቀመው። ማታ ላይ የምትጠቀሚያለሽ? በሳሙና ታጠባለሁ። ምንም የምጠቀመው ፕሮዳክት የለም። ሴታፊል ሞይስቸራይዘር እየተጠቀምሽ ከሆነ ክሊንሰሩንም አድርጊው። ማታ ላይም የራሱ ናይት ክሬም አለ ወይ ሲረሞችን ተጠቀሚ። በቂ ውሃ ጠጪ። ፌሻል እንደዚህ በ2 ወር ብትሰሪም በቂ ነው። ብዙም አይደለም ያለው ነገር። አፍንጫሽ ላይም ብላክ ሄሮች በብዛት አሉ። የተወሰነ ግሪሶች ቶሎ ቶሎን ሲጸዳ የተሻለ ይሆናል። ቆዳችን በየ8 ቀን ስለሚቀየር በወር አንዴ ይመከራል። ፊት ላይ መቆየት ግን ያለበት ከ3 እስከ 5 ደቂቃ ነው። ሰዎች በተለምዶ ቶሎ ቶሎ ይጠቀሙታል። ፊታቸው ላይ ለረጅም ደቂቃ ይቆይቷል። ያ አይመከርም። ከ3 እስከ 5 ደቂቃ በቂ ነው። ስቲም ጥቅሙ ፖሮቹን ይከፍታል። ኤክስትራክሽን ስናደርግ ቆዳው መጎዳት ስለሌለበት ቆዳውን ያረጥብልናል። ኤክስትራክሽን ከዚህ በኋላ ነው የምናደርገው። ቆዳው ካረጠበ አንቺ ሊያሳምመሽ ስለሚችል መርጠቡ ግድ ነው። ፎጣው እንዴት ነው? ሙቀቱ ደህና ነው? አሪፍ ነው። አሁን ይሄ የምንጠቀመው የሞቀ ውሃ ነው። ያቃጥላል ነገር ትንሽና ይሄ ለፊታችን ብዙ ጊዜ ሞቀ ውሃ መታጠብ ጥሩ አይደለም ምናምን ይባላል አይደል? እንዴት ነው ታዲያ? ፖሮቹን ይከፍታል፣ ያረጥባል። አሁን ይሄኛው ከስንት አንዴ ነው የምንጠቀመው። በወር ወይ በ2 ወር አንዴ ሊሆን የሚችል ነገር ነው። እለት ግን ሲሆን ግን በጣም በቀዘቀዘም ሳይሆን ሙቀቱ ያልሞቀ ወይ ደግሞ ቅዝቃዜው የጠፋ ለሰስ ባለ ውሃ ብንጠቀመው አንዳንድ ፒምፕልሶች አሉ ድፍን ሲሆኑ በላንሴት ትንሽ ነካ እናደርገዋለን። ምንድነው የሚጠቅመው? ከላይ ያለውን ትንሽ ነካ እናደርግና ስናወጣው ይቀላል። ካልሆነ ግን መንገድ ከሌለው ያምሻል ነገር። አሁን አንቺ ላይ ሴንሲቲቭ የለም እንጂ እንደዚህ ይታያል። አሁን ይሄ ዋይትኒንግ የሚጠቀሙ ከስኪን ታይፓቸው ሌላ እዚህ ጋር ይሄ ፒንክ አይነት የመቆጣት መቅላት፣ ደም ስር የመታየት ነገር አለሽ የተወሰነ አንቺ ላይ ማለት። ካካው ትቀቢያለሽ? ፌር ካካው፣ ኒቪያ፣ ግላይሶሊድ በጣም ድሩ ረጅም ጊዜ በተለይ ካካው በሰው እንደ ኖርማል ሞይስቸራይዘር ነው የሚያስበው። ልጆቹን ይቀባሉ። ስለዚህ ኦሪጂናሉም ቢሆን ባይጠቀሙ ጥሩ ነው። አይመከርም። በውስጡ ማይሆን ነገር ነው ማለት ነው የሚይዘው። ያቀላል ስኪን። በምንድን ነው የሚነሱት? በሌዘር ማሽን ነገር ነው። መግል ምናምን የሚያስቸግራቸው ሰዎች አሉና ፔንፉል ነው አይደል? ለነሱ በተለይ ግን መውጣት አለበት። ራሱ ብቻ ሳይሆን በደንብ ብሊዲንግ ማድረግ አለበት እንዳይቀመጥ። አሁን ብዙ ጊዜ አይተሽ ከሆነ የብጉር ጠባሳ የሚኖረው
ቤት ውስጥ በእጃቸው የነካኩትና አብጦ ጠቅሮ ነገር ነው የሚቀመጠው። እንደዚህ ፌሻል ቴራፒ ጋር መጥተው አንደኛ አሁን ስሰራሽ ብዙ ፕሮሰሶች ሄጃለሁ እዚህ እስከማውጣት ድረስ። አሁን ቆሻሻውን ከወጣ በኋላ ደግሞ ዝም ብሎ አይደለም የሚተው፣ ባክቴሪያ እንዳይገባ የሚደረጉ ትሪትመንቶች አለ በማሽንም በፕሮዳክቶችም። አሁን ቶነር ነው ማረገው ባክቴሪያው መጽዳት ስላለበት። ነው ሳንክሽን ካፕ ነው በእጅ መውጣት ያልቻለው ሳክ ያደርግልናል። ቆዳችን የወጣት ቆዳ እንዲሆን በጣም ነው የሚረዳው ነገር። ወጣትም ሆነ ባለበት እንዲቆያላል ስኪኑ እንዲወጠር ያደርግልናል። ያው ይጸዳሉ። ስትራላይዘር ሆነው ደግሞ የሚቀመጡት ማለት ነው። የሚጣሉት ይጣላሉ። ኖርማል እንደዚህ ከማሽኑ ጋር አብሮት ያሉ ግን ስትራላይዘር ሆኖ ነው የሚዘጋጀው። አሁን ጋልቫኒክ ነው የምሰራሽ። ምንድነው እሱ? የደም ዝውውር እንዲፈጥን ነው የሚያደርገው። እጅሽን ስጭ። በዛኛው ብረት ነገር ካላረግሽ ትንሽ መንዘር አለው እቀንሰዋለሁ። የማረግልሽ ባዮ ኦይል ነው። ባዮ ኦይል በራሱ ስኪኑ ሴንሲቲቭ ለሆነ ስኪን ይመከራል። ቆዳውን ያስተካክልልናል። ስካር ካለ ያጠፋል። ይሄ ዋጥረት ካለው በደንብ ሃይድሬት እንዲሆን ነው የሚያደርግልን። ለሰውነት በራሱ እንደዚህ ስትሬች ማርክ ካለ አሁን ለፊት ሲሆን ሁሌ አይመከርም። ቢያንስ 200 ኤምኤልን ከጨረሽ ማስተካከል ያለበት ነገር የውሃ እጥረትም ከሆነ ቶኖቹ የተዘበራረቀ ከሆነ ስካር ካለው እሱን ይመልሳል። ሴንሲቲቭ ለሆነ ፊት ግን ብዙ ጊዜ እንደው ፊታችን ሴንሲቲቭ ስለሆነ ብዙ ጊዜ መጠቀም የለብንም ነው አይደል እያልሽኝ ያለሽው? ምን ይሄኛው አይ አሪፍ ነው ሁሌ ብንጠቀመው ምኑን ባዮ ኦይሉ አይ ሁሌም መጠቀም እኮ ይመከራል። አሁን ለምሳሌ እንደ መድኃኒት ነው። መድኃኒት ሁሌ ያለ የምንጠቀመው ካሻለም በኋላ ግን እንተዋለን አይደል? ባዮ ኦይልም እንደዛ ነው። ሁሌ የምትጠቀሚው አይደለም። ማስተካከል ያለበትን ነገር አስተካክሎ በቃ ሌላ መቀየር አለብሽ ነገር አይነት። አሁን ፊትሽ ላይ ያየሁት ነገር ነው ይሄን እንድጠቀም ያደረገኝ። ይሄ አልትራሶኒኩ ብጉሩን ያጠፋል፣ ጠባሳን ብጉር አለበት እስኪ ብጉሩ እንዳይፈጠር ነው የሚያደርገው። ይቀዘቅዛል። አዎ ማስሎቹን አክቲቭ ያደርጋል። ፌሻል ሲሰራ ያማል አይደል? እንደዚህ ቆዳው ይቆጣል። እሱን በደንብ ነው የሚያስተካክልልን። ጤንነቱን ይመልሳል። ኦይሉን ወደ ውስጥ ያስገባል። የተከፈቱትን በኦይሉ ወደ ውስጥ መግባቱ ባክቴሪያ በራሱ እንዳይገባ ነው የሚከላከለው ነገር። የተወሰነ ይሄ ውሪንክል ካለው አልትራሶኒኩ እሱም ይረዳል። ሃይ ፍሪኩዌንሲ ሁሌ ፊታችንን ማሳጅ ስናደርግ ወደ ላይ ነው መሆን ያለበት። ቶሎ እንዳያረጅ ይከላከላል። እንዴት ነው ወደድሽ? ፌሻሉ እንዴት ነበረ? በጣም ምንም ጥያቄ የለኝም። እውነት በማሉላ እንቅልፍ ወስዶኝ ነበረ። በጣም አሪፍ ነው ሁሉም ነገር በቃ በጣም ደስ ይላል። ምንም ጥያቄ የለውም። ተመልካቾችም እንግዲህ መተው እንደምትሞክሩት ተስፋ አደርጋለሁ። በጣም ነው የሚያነቃቃው። በተለይ ስትረስ ዲፕሬሽን ምናምን እንዳለበት ሰው በጣም አሪፍ መነቃቃት ነው። ይሄ በጣም አመሰግናለሁ። በጣም ደስ ብሎኛል። እኔም አመሰግናለሁ ስለወደድሽው ስለመጣሽ። መምጣት የምትፈልጉ አሴር ፌሻል
ቤተል አበሻ ታወር ሁለተኛ ፍሎር ላይ ይገኛል። ስልክ ቁጥር 0911 34 979 ቀድማችሁ ቀጠሮ ብታስይዙ መልካም ነው። ከአንድ ሰዓት በላይ ሊያቆይ ስለሚችል በቀጠሮ ቢሆን የተሻለ ይሆናል። አመሰግናለሁ።